ሰላም እንዴት ናችሁ? ይህ ፓርት 5 ቪዲዮ ነው። ፍላግ አኒሜሽን እና ሬንደሪንግ አብረን እናያለን። መጀመሪያ ወደ ፕሮጀክት ፓናር ጋር ሄደን የባንዲራ ኢሜጅ ኢምፖርት እናደርጋለን። በመቀጠል ድራግ አድርገን ወደ ኮምፖዚሽን እንከታለን። እንደምታዩት በባንዲራው ኢሜጅ ዳይሜንሽን መሰረት ኮምፖዚሽኑን ሰርቶልኛል። ከዛም ከታይምላይን ጋር የባንዲራችንን ሌየር ፕሪኮምፖዝ አድርገዋለሁ። ፍላግ የሚል ስያሜ ሰጥቼው ኦኬ ነካለሁ። በመቀጠል ወደ ኢፌክትስ ኤንድ ፕሪሴትስ ፓናል እሄድና ዌቭ ራፕ የሚል ኢፌክት ፈልጋለሁ። ከዛም ወደ ፍላግ ሌየር ደብል ክሊክ አድርጌ ጨምራለሁ። እንደምታዩት ኢፌክትስ ኮንትሮል ፓናል ጋር መጥቶልኛል። ከዛም የዌቭ ሄት ቁጥር ወደ 20 ቀይራለሁ። ዌቭ ዊድዝ ደግሞ 300 አደርገዋለሁ። የዌቭ አኒሜሽኑ አሪፍ ሆኖልኛል፣ ግን ባንዲራው በአንድ ጎን ተይዞ የሚውለበለብ ለማስመሰል ፒኒንግ ጋር ይሄድና ነን የሚለውን ወደ ሌፍት ኤጅ ቀይረዋለሁ። ከላይና ከታች ስለተቆረጠ የኮምፖዚሽኑን ሴቲንግ አስተካክላለሁ። ሄት ጋር በመሄድ ትንሽ ከፍ አድርገዋለሁ። በመቀጠል ታይምላይን ጋር ሄድና ኮላፕስ ወይም ራስተራይዝ የሚለውን አበራለሁ። አሁን አሪፍ ሆኖልኛል። የባንዲራውን ኢሜጅ ፕሪኮምፖዝ ስላደረግነው የፈለግነውን ባንዲራ መቀየር እንችላለን። ለምሳሌ እስቲ ሌላ ባንዲራ እናስገባ። ፍላግ የሚለውን ኮምፖዚሽን እንከፍትና ያስገባነውን አዲስ ባንዲራ ድራግ አድርገን እንከታለን። ከኪቦርዳችን ኤስ እነካና ስኬሉን ወይንም መጠኑን እናስተካክላለን። በመቀጠል ከዚህ ኮምፖዚሽን ወጥቼ ለአዲሱ ባንዲራ ኮምፖዚሽኑ ስላልበቃኝ ኮምፖዚሽን ሴቲንግ ጋር እሄድና ሄትን አስተካክላለሁ። አኒሜሽኑ እንደ አዲስ ኢፌክት ሳላስገባ በአዲሱ ባንዲራ ተቀይሮልኛል። እኔ ወደ ኢትዮጵያ ባንዲራ መልሼ ቀይረዋለሁ። አዲሱን ባንዲራ ሌየር ጋር ሄጄ አይን ምልክት በመንካት እንዳይታይ አድርገዋለሁ። የፍላግ አኒሜሽን ያለበትን ኮምፖዚሽን ድራግ አድርግና ለሶሻል ሚዲያ በሚሆን ኮምፖዚሽን ውስጥ ጨምረዋለሁ። በመቀጠል ስኬል ወይንም መጠኑን በደንብ ጎላ አድርገዋለሁ። አሪፍ ሆኖልኛል። ይህንን ኮምፖዚሽን ሬንደር ለማድረግ ወይንም ኮምፒውተራችን ላይ ለማስቀመጥ ኮምፖዚሽን ጋር ሄድና አድ ቱ ሬንደር ኪው የሚለውን ነካለሁ። በመቀጠል አውትፑት ሞዲዩል ጋር ሄጄ በፎርማት ስር የተለያዩ ኦፕሽኖች ያማርጠኛል። ለምሳሌ አሁን ያለው H264 ሲሆን በኤምፒ4 ፎርማት ያወጣልኛል። እንደ ኩዊክ ታይም፣ ፒኤንጂ፣ ጄፔግ የመሳሰሉትንም ያሳየኛል። የቪዲዮ ፎርማት የምንመርጥበት ቦታ ነው። በመቀጠል ኦዲዮ ይኖረው ወይስ አይኖረው የሚለውን ቼክ አድርጋለሁ። በዲፎልት አውቶ ላይ ነው፣ ማለትም ኦዲዮ ካለው አብሮት ያወጣልኛል። ከዛም ኦኬ ላለው አውትፑት ቱ የሚለው ጋር ሄድና ቪዲዮን የቱ ጋር ሴቭ እንደሚያደርግልኝ እመርጣለሁ። በመጨረሻ ሬንደር የሚለውን ነካለሁ። ለተለያዩ ጥያቄዎች እንዲሁም አስተያየት ቴሌግራም @lazarus motions ላይ ልታገኙ ትችላላችሁ። የሰራችሁትን ባንዲራ እዛው ላይ ብታጋሩኝም ደስ ይለኛል። አመሰግናለሁ። መልካም ጊዜ